በስልጣን ላይ መካ ይችላል በእውቀት ማይመካ ሰው ግን ድረስ ነው ማቀው እንዲያም ብዙ ነገር ያወቀ እንደማያቅ ሆኖ እስኪጨርሽ ያዳምጦ እስኪሰለቸው ድረስ በሱ በደንብ ስለሚያቀው እስኪሰለቸው ድረስ አውርተሽ ጨርሺ አንድ መጽሐፍ ጣል ያደርግልሽና ለካስ ምንም አላቅም ወደሚል ደሞ ግን ምንም እሱ በጣም ወድለት ባህሪ ነው በምንም ነገር ሲመካ ይቻላል አቅም ድረስ አንድ ጥቁር ፍልስፍና ለማስተማር በጣም የላቀ ሰው መሆን አለበት በዛ እውቀት ሰፊ እውቀት አለው ስለዚህ ከዛ መሰረት በዛ እውቀት መሰረት ተነስቶ ነው አመራርን ሲሰጥ ኢትዮጵያዊ ፈላስፋ ነው በጣም አንባቢ ነው ስለዚህ በእያንዳንዱ ነገር ላይ መረጃ ሳይሆን ማስረጃ አለው ለእያንዳንዱ ነገር ከምንጩ እስከ ውጤቱ ድረስ ፍሰቱን ሳይንሳዊ በሆነ መልኩ ማስረዳት የሚችል በጣም ትልቅ ነው ያደገው መጽሐፍት ቤት ውስጥ የሚሰሩ ናቸው እና እዛ ከሳቸው ጋር ብዙ ጊዜ መጽሐፍት ቤት ስለነበረ ከነ ፓንከርስት ጋር ከነሱ ጋር አብሮ ነበር እና ኦልሞስት ብዙ ሰው ፈረንጅና ያሳደገው ምናምን ነው ይላሉ ግን እሱም ብቻውን አጎቱ ስላሳደጉት እንደውም ብዙ ሰው ወንድሞችና እህቶች እንዳሉትም አያውቁም 7 ነው 8 ናቸው ቤተሰቡ እህቶችና ወንድሞች በልጅነቴ በጣም የታደልኩ ነበርኩ 3 ቤተሰቦች ናቸው ያሳደጉኝ ማለት እችላለሁ ወላጆቼ እናቴ መንበረ ገብረ ማርያም አባቴ ተሰማ ከዛ ያሳደገኝ አጎቴ ጀማን ሐላብሶ ይባላል ከዛ በኋላ ደግሞ ትንሽ ከፍ ስል በጣም ቅርብ የነበርኩት ፓንክረስት ቤተሰብ ጋር ነው እነሱንም እንደ ወላጅ እንደ ቤተሰብ ነው ማያቸው እና በዚህ በጣም የተባረኩ ነበርኩ ፕሮፌሰር እንድራስ ጋር ልጅ ሆኖ ማለት ትውቅ ነበራቸው ቅርበት ነበራቸው በየጊዜው ቤታቸው ይመጣ ነበር 4 ኪሎ ነው ያደገው ሚኒሊክ ተማሪ ቤት ነው አራዳ ቀልዱም ምናምኑም በዛው እንትን ይላል እዛ ነው ያደገው አሉላ የሚባል ልጅ አለኝ እናቱ ጋር ከሙዬ ጋር በጣም ቅርብ ነን ከሷም ጋር በፊት አግብታ ስለነበር ያሳደኳቸው 2 ልጆች አሉ ታጠቅና አደይ የሚባሉ ከነሱም ጋር በጣም ቅርብ ነኝ ያክስቴ ልጅ ትላለች ልጅ እንድሪያስ ያሳደግ ትላለች በጣም ከልጅ ጋር በጣም ይግባባል መጫወት ይችላል ግን ደግሞ ዲሲፕሊን ነው እንትን አለው ከልጆቹ ጋር ከእንዳብሮ ከየረንም የሁለት ወንዱና ሴቱ ልጆቼ ልክ እንዳባት ሆኖ ነው ያሳደገው በጣም ነው የሚወዱት እንደውም አንድ ነገር ሲሆን በተለይ ትልቁ ወንዱ አንድ ነገር ለኔ ከመንገር በየጊዜው ለእንድሪያስ ነው ደውሎ የሚያማክረው ከልጅነቴ እዚህ አብረን ነው የመጣን በ6 ዓመቴ ስለ ሀገሩ ስለ ኢትዮጵያ ብዙ አስተምሮኛል ስለ ስሜ እና ልጅ ሆኜ እንደ ልጅ አይደለም ያናገረኝ እንደ ትልቅ ሰው ከልጅነቴ ጀምሮ እና በቃ እንደዛው ነን አንዳንዴ እንደ አባት አይደለም ማየው እንደ ጓደኛ ነው እንደሱ ነው የሚያናገረኝ እንደ አባት አይደለም እርጉዝ ሆኜ አንዳንድ የሚያምረኝ ነገር አለ እዛ ሊገኝ የማይችል ግን ኢምፕሮቫይዝ ያደርግና ይሰራዋል ነው ሁሉ ነገር ነው በጣም ጎበዝ ኩክ ነው ምንቸት አብሽ ዶሮ ወጥ ስፓጌቲ እንቁላል ምንም ነገር በጣም ጎበዝ